አንቺ እነዙዬ ምንም ያላደረጉሽን እኮ ነው ያማሽው። አንቺ ቴዲ አፍሮ ሚስት እኮ ከወንድ ጋር ትተኛለች እንትን ሄዳ ስትብለሽ ስትናገር የነበረው አንቺ ነሽ። እናውራ ምን ያላልሽ ነገር አለ ደግሞ ካንቺ ጋር ላወራ የጓደኞችሽን ነገር አይቼ ካንቺ ጋር ላወራ በደንብ አውርተሻል። እኔ ሲጀመር እንደውም ኤልሻዳይ መጀመሪያ አላወራው ምን አርጋሽ ነው ምን በድላሽ ነው ምናምን ብለሽ ራስሽ ስትናገሪ አንዳንድ ነገር አወራን። ከዛ በኋላ እሷ እኮ ያለችውን ቃል ይሄው ቃል ለምድር ለሰማይ ቅዱስ ሚካኤል ያጥፋኝ እኔ ኳሾ ማለት ያለችው ፊቷ አያስጠላም። እኔ ያለችውን ቃል በቃል ምንም አልክድም። ቆንጆ ነገር ናት። ዱባይ ላይ ግን የምትመላለሰው ባለሀብቶች እንደዚህ ሊያረጓት ነው ብላ አውርታለች። ይሄው ቅዱስ ሚካኤል ያጥፋኝ ብላለች። ሲቀጥል ራስሽ እኮ እየደወልሽ እኔ ሰገጤ መስልሻለሁ። እስኪ ይሄንን አላልኩም በይም ራሱ አንቺ ትገጃለሽ እኮ አንቺ ሁዳ እኮ ነሽ። ደውላ ማለት ነው ምን አለች? ቤት ታይሆነች ሴትዮ ትወድሻለች፣ ስልክ ቁጥርሽን ስጫት ተደዋወይ። ኧረ እሺ ደውልላታለሁ። ቀልደኛ ነሽ አንቺን። እኔ ላምን አንቺን አማቾችሽን የባልሽን ቤተሰቦች የምታሚ ሴትዮ እኔ አላምንሽ። እኔ ምንድነው ቤተሰቦችሽ ቡና ሊጠጡ ጎረቤት ለጎረቤት እድር ለእድር ይዘውሽ ነው መሰለ የሚዞሩት። ከሀሜት ነገር ምንም ተሰጦ የለሽ። ልክ ከኔ የተሻለ ነገር እያረግሽ ይመስል ወሬ ታወሪያለሽ። ኢትዮጵያ ውስጥ ይሄ ዩቲዩብ የማይፈቀድ ነገር ቢሆን ኖሮ ዜሮ ነሽ አንቺ። ዜሮ ነሽ። ምንም ነገር አይኖርሽም። እድሜ ለዩቲዩብ አምተሽ ሰድበሽን በእኛ ሸቅለሽ ነው የሚገዛው ሁሉ ነገር። እስኪ ዩቲዩቡን አቁሚውና ችሎታሽን አሳይን። ምንም ነገር ሰው ሳታሚ በችሎታ እስኪ አሳይን። እስኪ አንቺ ብቃት ካለሽ ማለት ነውና ቁጭ ብለሽ ስትሰነጠቂ ነው የምትይው። ለሰራተኛ እንኳን ክብር የለሽ። ክርስቶስን ለሰራተኛ እንኳን ክብር እንዴት እንደምታመልጫጭ